አስቀይሜያለሁ። ያምር አይደለም። በቃ እንኳን አስቀየምኩሽ ምክንያት ነው አይደለም። አንዳንድ ደብሮኝ ነው። ምን ሆነ ነው? ኧረ በሚካኤል ብር ምንድን ነው እንዳለብህ ያስቀየመ ሰው አለ? እኔ ራሴ ላይ ምንድነው ያልከኝ? አንተ ቡቼ ምን አስቀይሜ ከሆነ ጓደኛዬ ነህ፣ አከብራለሁ፣ እወዳለሁ። ካጠፋሁ በጣም ይቅርታ። ሰላም ሰላም ሰላም። ውድና የተከበራችሁ የሰሚር ቲዩብ ተመልካቾች እንዴት ናችሁ? ሰላም ናችሁ? ዛሬ በሚገርም ቪዲዮ ሰሚር ቤት ተገኝተናል። ምንድነው የሚገርም ቪዲዮ ምናምን ካላችሁ በኋላ ነው የምታዩት። እና ሰሚር ያው አዲስ ወንድማችን ከጀርባችን ሆኖ ስንት ነገር ሲያደርግ የነበረው ብሩኬ ቤት እና አይሚ ቤት እና አብርሽ ቤት ሁሉም ቤት ላይ ከጀርባ በጣም ትልቅ ስራ ሲሰራ የነበረ ሰሚር ባለፈው ያው እነ ብሩኬም ቪዲዮ አይታችኋል። የመጀመሪያ ቪዲዮ አንድ ቪዲዮ ለቋል እና ስለሱ ብዙ ነገር ነው የተናገሩት። ዛሬ ደግሞ እንደ ጀማሪነቱ ለምንድነው ሰሚር እስከዛሬ ቪዲዮ ማስለቀው እየተባለ በውስጥ መስመር እያወሩት ነው። እና እዩ አንድ ቪዲዮ ከጓደኞቼ ጋር በመሆን ጓደኞቻችንን ለምን ፕራንክ አናረጋቸውም ማለት እና ያሰበው ነገር ደግሞ ደስ ይላል። እኔ ተመችቶኛል። ምን እንደሆነ ታውቃላችሁ ቤተሰብ? አሁን ዛሬ ምን እናደርጋለን መሰለ ሰሚር ግን ከዛ በፊት ግን ማመስገን እፈልጋለሁ ብሏል እና እስካሁን በነ ብሩኬም ስም በእኛ በግሬሶችም ስም በጨረቃም በፋንዲሻም በሁሉም ቤተሰብ ስም ያለውን እዚህ ደረጃ አድርሰውኛል። ቪዲዮዬን በስነ ስርዓት አይተውልኛል ብሎ ማመስገን ይፈልጋል። መጀመሪያ ወደ ምስጋና ቤተሰቦችን እሺ ሰላም ሰላም የኔም የዩም የሁሉም ቤተሰቦች እንዴት ናችሁልኝ? ሰላም ናችሁ አለው እና ጓደኞቼ ይኸው ከረጅም ጊዜ በኋላ ዩቲዩብ አስከፍተውኛል፣ አስጀምረውኛል። እንግዲህ አሁን ደግሞ ሁሉንም ላመሰግናቸው እየፈለኩኝ ነው። አመስግኜ ደግሞ እስኪ በምን አይነት መንገድ ማመስገን እንደፈለኩኝ ደግሞ ታዩታላችሁና በቃ እሱን ትከታተሉታላችሁ እና ቆንጆ እንደሚሆን ደግሞ ተስፋ አደርጋለሁ። ቪዲዮውን ደግሞ እስከ መጨረሻው እንድታዩት ጋብዛችኋለሁ። አመሰግናለሁ። አላርገው ወይስ እና ቤተሰብ ያው እንግዲህ አሁን ልንገራቸው ወይስ ተነግራቸዋለሁ ምን እንደምናደርጋቸው? ነገራቸው ችግር የለም ነገራቸው። ወይስ አይደለም ሰሚር እንደምታውቁት ጸባይኛ ነው። ብዙ ጊዜ ተንኮል አያስብም። እኔም ግን ተንኮለኛ አይደለም። ግን ዛሬ ተንኮል ትንሽ ተንኮል በሰሚር ቤት እና በጣም መበቀል የምፈልጋቸው ልጆች አሉ። ኪዬና ቡቼን አሁን እንደውልላቸዋለን፣ ጠራቸዋለን። ሁሉም እያንዳንዳቸው ጋር ደውለን ጠርተን ምን እናደርጋለን? ሰሚር በጣም ደብሮኛል ለመሰለ አይችሉም እንደዚህ አይነት ነገር ማለት ነው። መጨከን አይችሉም። በጣም ደብሮኛል። በቃ እኔን ሰው አያገኘኝም፣ ሰው እኔን አያወራኝም። ይኸው ዩቲዩብ ከፍቼ ራሱ እኔ ቤት ገብታችሁ መስራት አትፈልጉም። ካሁን በኋላ በቃ እኔ ምንድነው ያደረኳችሁ ምናምን ብለህ ትጠራቸዋለህ ደውለህ ማለት ነው። ከዛ በኋላ ምን እንደሚሆኑ ያንን ነገር እናያለን። እኔ አሁን እሱን ነገር እስከማይ ጓጉቻለሁ እና ልክ እነሱ ሲመጡ የኔ ሐሳብ እንዳልሆነ እንዲያውቁ ማለት ነው። እዩኤልንም ጠርቻቸዋለሁ ትላቸዋለህ። እኔ ዞር እላለሁ እነሱ ሲመጡ ማለት ነው። ከዛ እዩኤልም ይመጣ እኔ ማውቄ ሰሚር ምን ሆነ ነው ምናምን ብዬ ወክበዋለሁ እዛ ጋር ማለት ነው። እሺ ምርጥ ሐሳብ ነው። እንደዛ አሪፍ ነው። አሁን እንደውልላቸዋለን። ደውለት 09 ንገረህ ወይስ ንገረኝ? 09 እሺ ያ ጋር ደውለት። ያ የሚለውን እንግዲህ ትሰሙታላችሁ ብዬ አስባለሁ። በጣም ነው ማስጨነቀው። እስኪ እንትን ይላል ይተቀየለ ሴራን ለፊት ነው የሚመጣው። ሄሎ ወይ ኪዩ ወይ እንዴት ነህ? አለሁልሽ አባቴ። ሰላም ነው አለሁኝ። እኔ የምልህ ወይ የት ሆነህ ነው? ሰፈር ነኝ አባቴ። ምን ነው ሰፈር? የሆነ ቦታ ነው ያለሁት እና በጣም ከፍቶኛል። በጣም ነው የደበረኝ ብታይ እና አዎ በቃ ማለት ብዙ ያው ከእናንተ ጋር ያለኝን ነገር ታውቃለህ፣ ጓደኞቼንም ምናምን እንዳለና አሁን በጣም የደበረኝ ነገር አለ፣ ከፍቶኛል እና ብችል ቶሎ ናና አጠገቤ እንድትሆን። አሁን እዚህ ሴራና ፊት ለፊት አካባቢ ነው። ሴራና አካባቢ ነው ያለው። እሺ አባይ
ችግር የለም ስላከፋኝ ብቻ ነው እና እነግርሃለሁ። እሺ ቡቼ ጋም ደውልለት እዛ እስኪ ማን ነው በዛ ላይ መጥፎ ፈጥኖ የሚደርስልህ ማን ነው የሚለው ቤተሰቦች ወይ ሄሎ ቡቼ እንዴት ነህ? አለሁልሽ አባቴ ሰላም ነው? አለን እግዚአብሔር ይመስገን። የት ሆነህ ነው? እዚህ መቅዶኒያ ያረገኝ መርጃ አጠገብ ሰፈር ነው እንዴ? በጣም ደብሮኛል፣ ከፍቶኛል። በጣም ነው የከፋኝና ማለት ነው አባቴ በጣም ደብሮኛል እና ቅድም ነበርኩኝ ግን አሁን ያለሁበት ነገር በጣም ስለደበረኝ ፈጥነው ይመጣልኝ ብዬ ነው መሰለኝ። ምን ሆነ ነው? የምሬን በቃ የገጠመኝ ነገር ስላለ ነው። ለዛ ነው። አረ በሚካኤል እሺ፣ የት ነው ያለው? አረ በጣም ሴት እዛ ሴራና አካባቢ ነው ያለሁት። ምን በሰላም ነው? አገ ምንም አልሆንኩም። ምንም አልሆንኩም። አረ እሺ፣ ምን በዛው አካባቢ ነው መጣው? አረ በጣም አረ በቃ ደብሮኛል። በቃ እኔ ስለደበረኝ እኮ ነው ራሴን መሆን ስላልቻልኩ እኮ ነው። የምሬን በእናትህ እንዳይደብር። አረ እኔ መጣው በእናትህ ያባል ከብቶኛል። ናልኝ ሴራና ጋር ፊት ለፊት ነው። ሴራና ፊት ለፊት መጣው ያው መጣው አፍተነሽ ቡቼ ሊያለቅስ ነው የሚመስለውና ቤተሰቦች ደስ ይላል ያለው ነገር እና ቤተሰብ እንግዲህ እነሱ እየመጡ ስለሆነ ማለት ነው እኔን ካዩኝ ተንኮል ነው የሚመስላቸው። ሰሚር አንተ ላይ እንደዚህ አያስቡም። ቁጭ በል ይወዝች ጋር እንዳዘነ ሰው ምናምን ካስልኩን እኔ እንግዲህ ቤተሰቦች ለምንስ አይበለኝ ይቅጣኝ ከዚህ በላይ ወትሮስ ምን አለበት ንጹህ ነው ተበዳይ ማዘለኔ እንጂ ለቀረው ተክዤ ወርቄ ላጣጣልኩት እንደ መዳብ ይዤ ተጸጽቼ ነው አማርኝም ወይ ምንድነው? ምን ሆነ ነው? ትንሽ ደብሮኝ ነው። ምን ሆነ ነው? አረ በሚካኤል ወይ ይሄው ትንሽ ከፍቶኝ ነው። ምን ችግር አይደለም። ትንሽ ደብሮኝ ነው። ምን ሆነ ነው? አረ በሚካኤል ትንሽ ደብሮኝ ነው። ምንድነው የሚያስደብር? ምን ሆነ ነው? ጠዋት አላየሁም እንዴ? አልተገናኘም? ጠዋት ኖርማል ነበር እና ታዲያ ምን ሆነ ነው? ታዲያ ችግር አለ በእናትህ ሙድ ያስከብራል። ችግር አለ። እሺ በጣም ጓደኞቼ በጣም እሺ ምንድነው የቸገረ ነገር? ምንድነው እናንተ ነው ያለው ብዬ ነው የመጣሁት እኮ። ምንድነው የቸገረ ነገር? ምንድነው ማለት ምንድነው እንደዚህ ሊያስደብር የቻለበት ምክንያት ምንድነው? እሺ ምን እናድርግልህ? በቃ ጓደኞቼ እንዳለ ርቀውኛል ነው እንዳለ ራቋ በቃ እግዚአብሔር ካለ እኮ በቂ ነው። ግን ምንድነው አንተ ምንድነው ምክንያት የማይበሱ እኛ ያለና እንዴ ላንተ ጓደኛችን አይደለ እንዴ አንተ? እኔ ማለት ታዲያ ወይ የሆንኩ ነገር ያውቃል የሆንኩ ነገር ለአንኩት ነገር የለም። በቃ ጓደኞቼ እየራቁኝ ነው። ምን አስረግዛት ሴት ልጅ? ኧረ ምን አስረግዛት? እኔ እሺ ታዲያ ምንድነው እንደዛ ነገር? ችግር እኮ የለውም አይደለም ካስረገዘ ምን ችግር የለውም። በቃ ያርጋሉ ልትወለድ ቴሽኑ ከገባ እኮ ብዬ ነው። ሳሚት ወይ ምን ሆነ ነው? ትንሽ ደብሮኝ ወይ ምንድነው? ደውሎልኝ ነው የመጣሁት። ምንድነው በስልክ ያወራኝ ነገር? ቀና በል ጀምሬ ነው ደብሮኝ ነው። ምንድነው ነገርና አረብ ዳለም ሄደው ቆይ ነገርና አንዴ የተፈጠረ ነገር አለ ነገር እሺ መጣን ምንድነው የተፈጠረው? ችግርን አልነግረንም። ብር ምንድነው ፈልገው ብር ምንድነው እዳለብህ? ያስቀየመ ሰው አለ? እሺ ከተጣልተሃል? እሺ ምንድነው? እስኪ በእናትህ የሆነ ነገር አድርግ። በእግዚአብሔር ቤት እኔ ማለት የሆነ ነገር አድርግ። ጸበል አስገባ። ጸበል አስገባ። በእናትህ ምንድነው ነው አይደለም? ይንገረን ሰሚር፣ ንገረኛ ሚስጥርን ንገረን። እኔ ምን አይደለም ቀኛ ይጠራህ ነው ቀኛ ይጠራህ አይደለም። ቅድም በስልክ የነገርከኝ ነገር እነ ቡቼ ምናምን ያልከኝ ምንድነው? አንተ ደንግጣለህ እኮ እንደዚህ አድርግሽ። የሆነ እኔ ራሴ ላይ ምንድነው ያልከኝ? እነ ቡቼ አንተ ቡቼ ምንድነው የተፈጠረ ነገር አለ ከእናንተ ጋር? ምንም ይሁን መጥቶ ጠርቶ ነው ደብረ የመጣሁት። ቡቼ አንተ ትናንት የሰማው ነገር አለ ደውሎልኛል። በቃ በግልጽ የምታወሩ ከሆነ በግልጽ ነው። ምንድነው እኔ ምን አደረኩኝ አባቴ? አይደለም ኪዬ ቡቼ ምናምን ያለ ነገር ያልከኝ ነገር አለ። እኔ ማርጌ ምን አደረግነኛ? ሰሚ ማርጌ ያለው ጭራሽ እኮ ነው አንተ አይደለም። ምንድነው በግልጽ አውራ በቃ እኔ ማርጌ ያለው ምንድነው አደረግነኛ? እኔ ማርጌ ያለው አደረግነው አይደለም ግስቲ አይደለም ጋር አንዴ ቡቼ ሳያቅ ምናልባት አስቀይሞ እኔ ማርጌ ያለው ታውቁታለህ። ምን አድርጌ ያልተን የት አግኝቼ
ይኸውልህ ሳስ በኔ ኬስ ከሆነ ምንድነው ከየተገናኘ እኔ እናንተ ከፍቅር ውጪ ሰላም ከመኖር ውጪ ምንም ያላስቀየም ነው። ምን ያር እንደዚህ ነገር ነገርኝ እንደዛ ብሎ ነው። አሁን ስለ ባህሪ ታውቃለህ፣ ስለ ባህሪ ቀጥታ ታውቃለህ። እኔ አንተ ሰማኝ ይኸውልህ አስቀይሜ ከሆነ ጓደኛዬ ነህ፣ አከብራለሁ፣ እወዳለሁ። ካጠፋሁ በጣም ይቅርታ። ግን አንተ እኔ በማውቀው ልክ አንተ ምንም አያረኩም ምን ግን ካስቀየምኩ በጣም ሶሪ። ሰሚሮ ግን ለምን አነግራቸው ያስቀየምበት ምክንያት በቃ አይደለም ምንድነው? እኛ ምንድነው ያደረግነው? አረ በሚካኤል ና እኔ በእናትህ አንተ ምን አደረኩ? አንተ አይ ሊናገር አልቻለም። ጓደኛ ነው አይደል? ከማን በላይ ጓደኛ ነው። ግን እኛ ምንም ያደረግነው ነገር የለም። አጥፋቸው ያው እና ቡቼ ግዴታኛ ደንግጬ ደውላለች። ደንግጬ ነው ያስቀየማችሁት ከሆነ ተናገሩ። ልጅ እንደዚህ አያወራም። ሰሚራ አያወራም። ምን ምክንያት ነው? ጋር ለማንድ አንድ ዝም እስከይ እኔ አስቀየም ያወራን ባባ ይሄው እሱ እያወራ ነው አንዴ ወርቱ የት ነው? እሺ ንገረኝ። ምን አደረገ ነው? እኛ ንገረኝ። ምን አደረገ ነው? እሱን አንተ ነገራቸው በቃ ያለው ነገር ራስ ንገረኝ። ቆይ የምራችሁ እሺ አንተ ንገረኝ። ፍራንክ ምናምን ተራ ነገር አይደለም አይደለም። አስቀይሜ ያለው አይደለም አይደለም። አስቀይሜ ያለው የምር አይደለም። በቃ ወላሂ በጣም ተጠብቀኝ። እንኳን አስቀየምኩሽ እንኳን አይደለም አይደለም። በቼ የስ ሰርቼላችኋለሁ ቤተሰብ እና ኑ አይደለ? አይ ደስ ይላል። ግን አንተ አይደለ ሰሚር እንደዚህ ባይዘው ሐሳቡን ያመጣሁት እኔ ነኝ። ሰርቼላችኋለሁ፣ ፍራንክ ተደርጋችኋል። እና ደግሞ ቤተሰብ ዛሬ ሰሚር ቤት በምን እናምጣቸው የሚለውን ነገር በማሰብ ከሰሚር ጋር ቀምረን ነው። እና እኔ ከመጀመሪያ ቪዲዮ ላይ ነበር ከሰሚር ጋር ይሄን ሁሉ ሐሳብ ታዩታላችሁ። ሁለታችሁ አደንግጡ። በቃ ኖርማል። ግን ለጓደኛችሁ ያላችሁ ነገር ነው ያሳያችሁት። ሰላም በሉ ቤተሰብ በስነ ስርዓት። እሺ ሰላም ውድ ቤተሰቦች እንዴት ናችሁ? የሳሚር ሳስ ውድ ተከበራችሁ የሱ ቤተሰቦች፣ ያው በጣም እንደደነገኩት በዚህ ያክል አልጠበቁትም ነበር። ለምን ያው ለሰው ልጅ ታዝነው አይደል? እንደዛ አይነት ነገር ነው። እኔና እሱ ደግሞ በጣም የቅርብ ወዳጅ ነን። ደንግጬ ነበር፣ ደብሮኛል ምናምን ሲል የሆነ ሴት ልጅን አስረግዞ ምናምን እንትን ያለ ነው መሰለኝ። የሆነ አንዳንዴ እንደዚህ ወንዶች ላይ ይፈጠራል እንደዚህ አይነት ነገር። ከዛ ጭንቀት ውስጥ ሽማግሌ ላክ ምናምን እንደዛ አይነት ነገር ውስጥ መሰለኝ። ጌታ ምስክሬ እንደዛ ነው መሰለኝ። ለምን እንደዚህ 01 ብዙ ጊዜ ይፈጠራል እና ያ ነገር ስለሆነ ቤተሰብ እና ሳሚር ዛሬ አንቺ ቤት ስለገባው በክብር አክብራችሁ ስለጠራችሁ የምር ከልብ በጣም ነው የማመሰግነው። በጣም ነው የምወድ፣ በጣም ነው የማከብራችሁ። ሰላም ውድና የተከበራችሁ የኛ ቤተሰቦች፣ ያው እንዳያችሁት ፍራንኩ አስጨናቂ ነበር። ቢሆንም ግን መጠርጠር ነበረብን አዲስ ዩቲዩበር እንደመሆኑ። ሰጥኳ ተፋሚ እኔ ገረስቻለሁ። የምራን ዩቲዩብ እንደከፈተ ረስቼው ነበር። እኔ ብሎ ድምፁ አይደለም እኔ ደግሞ ድምፁ ራሱ የነበረበት ሲቹዌሽን አስጨንቁኛል እና ሲለኝ ግራ ገብቶ የመጣሁት ነው አይገለም። እና ቤተሰቦች ሰሚርን ሰብስክራይብ ያደረጋችሁ ታበረታቱልን። አስጨንቋን እንወደዋለን። እኔ ደግሞ ቤተሰቦች ይኸውልህ አይደለም እዩ ቤተሰቦች እንዲያስጨንቁት በቅርቡ 10 ሺህ እንደሚያስገብቱ እኛ እንዳስጨነቀን ማለት ነው። ቤተሰቦችም አስጨንቀው አንተን በሰብስክራይብ አስጨንቀዋለህ። ማርያም አስጨንቁን ቤተሰብ በሰብስክራይብ 10 ሺህ ግባ። ፋንዲሻም አስገብታችሁኛል፣ አይከብድም። እኔ በአንድ ቪዲዮ አሳስቻ አስገባችሁ። ክበሩልኝ። አንቺ መንግስት እና ቤተሰብ በጣም ደስ ይላል። ፍራንካችን ያው ፍራንክ እንደሆነ ሲያውቁ ትንሽ ተረጋግተውልናል እንጂ መጀመሪያማ የሆነ ነገር ያሰሩ ባሪሽ ለቶኝ ታውቃለህ። አይ አሁን እኔ ደግሞ ታውቃለህ ያው አንተ እንደውም ቡኪዬ ትንሽ ገጭ አለ። ያው ብረትም ስለሚሰራ ቡቺ ተግቶ ነው ቀሙሉ ሲበላ ነው ስሙ የማያውቅ ምንም ስለማያውቅ ስለ ስፖርት አያውቅም። ዴቫ ሰላም የሳስ ቤተሰቦች እንዴት ናችሁ? እንግዲህ የመጀመሪያ ቪዲዮአችንን ዛሬ እነዚህ በሁለቱ ሰርተናል ማለት ነው። ሁላችሁም ሰብስክራይብ አድርጉ፣ ቤተሰቦች ተቀላቀሉን። እንዲሁም ሰላም ሁኑ። ስንት ሺህ ይገባቸው? በእኔ ትላለህ። በእኔ ስንት ሺህ ይገባ? ቡቼ ዘፈናለሁ። ዘፈን ቆይ አንዴ ስንት ሺህ መግባት እንዳለበት 15 በቂ ነው ለኔ። 15
እሺ እና ቤተሰቦች ዘፈን ለእናንተ ነው። እሺ በእናታችሁ ያዳምጤ ማለት ይሄ በቃ አስጠልቶኛል ሁሉ ነገር ቤተሰቦች ሁሉ ነገር ስላስጠላ ይችላል ታይዛለ ዘፈን አይችላለሁ አንተ ከዳኒ አትችልም ሩቅ ምስራቅ ሳለ ለቤተሰብ ነው እናንተ አይደለ እስቲ ፍቅር በለን ጃፓኗን ወድጄ እኔ ባይዘው አይደለም ዴቭ ያለበት አይደለም ዴቭ እና በእናት ና ዴቭ እሺ በለኝ አያችሁ እንደዚህ ነው ሰውን ማበረታታት ማያቅ ህዝብ ነው ያለው ና ዴቭ ሩቅ ምስራቅ ሳለ ጃፓኗን ወድጄ ተዘትለኛለች። ሁላችሁም የገባች ሰብስክራይብ አድርጉ ቤተሰቦች። ለእናንተ የዘፈን ሳሲ ከበር በጣም ነው የምንወድ ሳስ ወደፊት ያው እንግዲህ እንዳያችሁት የዩም ስራ አለበት ዴቭም አለበት። እንግዲህ በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ሰብስክራይብ እያደረጋችሁ ላይክ ያርጋችሁ ሼር ያርጋችሁ አበረታቱን። እንግዲህ ቆንጆ ነገር ይዘንላችሁ እንመጣለን። እንግዲህ ሁላችንም እንወዳችኋለን። አመሰግናለሁ። ቻው